ስንዴና ፖለቲከኛ ከውጭ ሀገር አናስገባም። ከአሁን በኋላ ኢትዮጵያ ስንዴና ፖለቲከኛ ከውጭ ሀገር አታስገባም። የሰው ሀገር ምሁራን በየሙያቸው ለሀገራቸውና ህዝባቸው በስርዓቱ ጥናትና ምርምር አካሂደው ሳይንሳዊ ትንተና በመስጠት ለችግሮች መፍትሄ ጠቋሚ የምርምር ውጤቶችን በማበርከት መሸጋገሪያ ድልድይ ሆነው ለስልጣኔ ለሰላምና ለእድገት ምክንያት ሲሆኑ ይታያሉ። የኛዎቹ ምሁራን ግን ለሀገሪቷ ችግር የመፍትሄ ሐሳብ ከማበርከት ይልቅ ለሀገሪቷ ችግር ጥንስስ ጠማቂዎች ማስተር ማይንድ ሲሆኑ ነው የምናያቸው። ይባስ ብሎም በተጨባጭ ከሚታዩ ችግሮችም አልፈው ለፖለቲካ ሴራ ፍላጎታቸው ብለው ህዝብን ከህዝብ ጋራ ደግሞም ህዝብን ከመንግስት ጋራ ለማጋጨት አስበው ከቁንጫ ሌጦ ከማውጣት እስከ በሬ ወለደና ወተት ጥቁር ነው ፕሮፓጋንዳ ያራምዳሉ። አንዳንዱ ምሁርነቱ ሚዛን የማነሳ ከሀገር ኮብላይ ዲያስፖራ በወያኔ ኢህአዴግ ስልጣን መገባደጃ ጊዜ ቆራጥና ታማኝ አብረው ሲሰሩ የነበሩትን ቄሮዎችን አሳልፈው ለጠላት በመስጠት ላበረከቱት አስተዋጽኦ በቆረጣ ወደማይመጥነው ስልጣን ተፈናጦ ሲያበቃ ከስልጣኑ ቤንች ሲያደርጉት ተበሳጭቶ ስራ ከሚፈታ ገብቼ ምስቴን ልፍታ ብሎ እንግሊዘኛን ለማሻሻል በ10,000 ካሬዎች የኦሮሚያን መሬት ሲቸበችብ በነበረው ገንዘብ ከነሙሉ ቤተሰቡ አሜሪካ ገብቶ ሲያበቃ ጠቅላይ ሚኒስትሩ እንዲህ ብሎኝ ነበር እንዲያም ብሎኝ ነበር በማለት ሲቀላውጡ በየሚዲያው አንገታቸውን በክረባት አንቆ ሲያስቁን ከረሙ።